አስባችሁታል? ለማየት እንኳን ምሳሱለት ጧት ግንባሩን ስማችሁት የወጣችሁት ልጃችሁን በድንገተኛ አደጋ ወደ አሄራ ሄዳችሁ ዳግም ሳታዩት ስትቀሩ ህይወት እንደ ጤዛ ናት። ጧት ታይተን ማታ ማንታይባት በዚህ ድንገተኛ አደጋ በበዛበት ዓለም ውስጥ እየኖርን ወተን ስለመግባታችን ምንም ዋስትና የለንም። ነገር ግን የሚበጀን ለነገ አሄራችን የሚሆነን ስንቅ ማስቀመጥ ነው። ታዲያ አሁን በህይወት እያለን ልጆቻችንን እኛ እንንከባከባቸዋለን፣ እናበላቸዋለን፣ እናጠጣቸዋለን። ነገር ግን ድንገት ወደ አሄራ ብሄድ ማን እጅ ላይ ነው የሚያርፉት ብለን አስበን እናውቃለን? እዚህ ጦስ ውስጥ ያሉ ልጆች አሁንም አሉ። አባቶቻቸውን ቤተሰቦቻቸውን አጥተው ደጋፊ የሌላቸው አይዟቸው የሚል የሌላቸው በርካታ ልጆች አሉ። ታዲያ ከነዚህ ልጆች አጠገብ መቆም እነሱን መደገፍ የኛ ኃላፊነት ነው። ለዚህም ነው የሲለና የበጎ አድራጎት ድርጅት በርካታ የቲሞችን የመንከባከብ ስራን እየሰራ የሚገኘው። ከዛም ባለፈ እንግዲህ በርካታ የምስኪን ልጆችንና እንዲሁም ደግሞ አቅመ ደካማ አረጋውያንን እየደገፈ ይገኛል። በዚህ ሀይር ስራ ላይ እናንተም እንድትሳተፉ ተደጋጋሚ ጥሪ እያቀረበ ይገኛል። ታዲያ ከ100 ብር ጀምሮ አባል በመሆን እንዲሁም ደግሞ በቋሚነት አንድን የየቲም ልጅ ስፖንሰር በማድረግ አይዞህ እኔ ያለሁልክ እኔ አባትህ ነኝ እኔ እናትህ ነኝ በማለት ልናበረታታቸውና ልንደርስላቸው ይገባል። ይህንን ማድረግ ከፈለጋችሁ እንግዲህ ባዮ ላይ ባስቀመጥላችሁ ስልክ እኛን ማግኘት ትችላላችሁ። በተጨማሪም አባል ለመሆን ባዮ ላይ ባለው ሊንክ በመስገብ ትችላላችሁ። በስልክ ቁጥሮቻችንም ደውላችሁ ማግኘት ትችላላችሁ። የሲለና የበጎ አድራጎት ድርጅት